ሰላም የኔ ተወዳጆች እንዴት አላችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። እናንተ እንዴት ናችሁ? አለው ዛሬ እዚህ ጋር የምታዩዋቸውን እንግሊዘኛን ከዜሮ ጀምሮ የማንበብ ቻሌንጅ እጅላችሁ መጣው። ዛሬ ሶስተኛ ቀናችን ነው። የመጀመሪያ ቀን ላይ አልፋቤቶች እነዚህን አይተናቸዋል። እዚህ የምታዩዋቸውን አልፋቤቶችን አይተናል። ሁለተኛ ቀን ደግሞ እነዚህን በደንብ አድርገን አይተናቸዋል። ዛሬ ደግሞ እነዚህን ቫውሎችን ወይም ደግሞ አናባባቸው ምን እንደሚመስልና እንዴት ማንበብ እንዳለብን አብረን በሚገባ እናያቸዋለን። አብራችሁን ቆዩ፣ የትም እንዳትሄዱ። አብራችሁን እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ ማለት ነው። የዛሬው በጣም ወሳኝ ስለሆነ በደንብ መከታተል አለባችሁ። ከእናንተ የሚጠበቀው ላይክ እና ሰብስክራይብ ያደረጋችሁ እንዲሁም በተጨማሪ የፈለጉ ደግሞ ታች ባለው ስልካችን እየደወላችሁ መማር ነው ማለት ነው። ኦኬ ከዛ እዚህ ጋር ዛሬ ከዚህ ጋር የምታያቸው ስላቶች በደንብ የሚገባ ከስር መሰረታችን ስናያቸው እዚህ ጋር ቫውል የሚባሉ ሊትሮች አሉ። እንግዲህ እንግሊዘኛ ሊትሮች በሁለት እንከፍላቸዋለን። ቫውል እና ኮንሶናንት ብለን እንከፍላቸዋለን ማለት ነው። እንግዲህ ክፍል አንድ ክፍል ሁለትን ያላያቸው እዩት። ኦኬ ዛሬ ቫውል እና ኮንሶናንት ብለን እናያቸዋለን ማለት ነው። ኦኬ ቫውል ምንድን ነው የሚለውን ስናየው ቫውል ማለት ከሳምባችን ወጥቶ በጉሮሮና በአፍ ውስጥ ምንም አይነት ንክኪነት ወይም ግንኙነት ሳይኖረው የሚነገር ነው ማለት ነው። የሚነገር ድምፅ፣ በነፃነት የሚወጣ ድምፅ፣ እሱ ቫውል እንለዋለን። ቫውል ሌተር እንለዋለን ማለት ነው። እንግዲህ ቫውል ማለት እንደዚህ ነው። ከወጣ በኋላ ምንድነው ዋና ስራው? ማናበብ ነው ስራው ማለት ነው። ያናብባል ማለት ነው። ስለዚህ 5 ቫውሎች ይኖራሉ ማለት ነው። በእንግሊዝኛ ውስጥ 5 ቫውሎች አሉ። ስለዚህ ቫውሎች ዋና ተግባራቸው የቫውል ዋና ተግባራቸው ምንድነው? ሌላኛው ኮንሶናንት የተባለውን ቃል ጋር አብረው መጥተው እንዲነበብ ማድረግ ነው ስራቸው ማለት ነው። ስለዚህ ቫውሎች የሚባሉት መጀመሪያ እናያቸዋለን ማለት ነው። እዚህ ጋር ቫውል የሚባሉትን አሁን እዚህ ጋር ቫውል አለች። ይቺ እንግዲህ ማናት? ኤ ናት። ኤ በትንሹ በትልቁም እቺ ኤ የምትባላለች ቫውል ናታለን። አነባቧም ሁለት አይነት አነባብ አላት። እንደ አ እና እንደ ኤ ትነበባለች ማለት ነው። እንደዚህ የምትነበበው ልክ ከኮንሶናንቶች ጋር ስትመጣ ነው ማለት ነው። እሱን ደግሞ በደንብ እናያለን። ኦኬ ኢ በትንሹ በትልቁም ነው። ስለዚህ ኢ እንደ ኤ ይነበባል፣ እንደ ኢ ተብሎም ይነበባል ማለት ነው። እንግዲህ እዚህ ጋር እንደ ኢ እንደ ኤ ስለነዚህ ታና በደንብ አብራራችኋለሁ። እሺ ከዚህ ጋር ደግሞ አይ ደግሞ ኢ ወይም ደግሞ አይ ብለን እናነበዋለን ማለት ነው። ኢ ወይም አይ ብለን እናነበዋለን። ከዛ መቀጠል ኦ አለ። ኦ ደግሞ እንደ ኦ ወይም ደግሞ እንደ አው ብለን እናነበዋለን ማለት ነው። አያችሁት? ከዚህ ጋር የምታዩት ደግሞ ዩ ይባላል። ዩ ደግሞ እንደማን ነው የሚነበው? እንደ ኡ እና እንደ ዩ ብለን እናነበዋለን ማለት ነው። እዚህ ጋር እንደምታዩት እንግዲህ ምንድን አለ? ከዚህ ጋር ኤ እንደ አ እና እንደ ኤ ይነበባል። እንደ አ ወይም እንደ ኤ ይነበባል ማለት ነው። ኢ ደግሞ እንደ ኤ ወይም እንደ ኢ ይነበባል ማለት ነው። እዚህ ጋር ሁለት ድምፅ ያለበት ይ ያለበት እዚህ ጋር የምታዩት ረጅም ድምፅ ሲነበብ የሚነበቡ ናቸው ማለት ነው። ያችሁት? ኦኬ እዛ አይ ደግሞ እንደ ኢ እና እንደ አይ ይነበባል። ኦ ደግሞ እንደ ኦ ይነበባል ወይም ደግሞ እንደ አው ብለን እናነበዋለን ማለት ነው። ዩ እንደ ኡ እና እንደ ዩ ይነበባል። 5ቱ እነዚህ ማለት ነው። 5ቱ ምኖች ቫውል ሌተሮች የሚባሉት እነዚህ ናቸው ማለት ነው። ስለዚህ በስፋት ሁለቶች ልዩነታቸውን በደንብ አድርጌ እነግራችኋለሁ። መጀመሪያውን ኮንሶናንቶች እናያቸው ማለት ነው። ኦኬ አሁን ደግሞ ኮንሶናንት እናያለን። ኮንሶናንት የሚባሉ ድምፆች ምንድናቸው? በከንፈር፣ በጥርስ፣ በምላስ ወይም በላንቃ አማካኝነት ምንድን የሚላቸው የሚፈጠሩ ድምፆች ናቸው። እነዚህ ኮንሶናንት እንላቸዋለን። እነዚህ ምን ይባላሉ? ኮንሶናንት ይባላሉ። ኤ ወይም አ የሚባሉት ግን ምንም ንክኪ ሳይኖራቸው ይወጣሉ፣ ወደ ውጭ የሞቱ ናቸው ብለናቸዋል ቫውሎችን። ኮንሶናንቶች ግን በእነዚህ ባልኳችሁ ክፍሎች የሚፈጠሩ ናቸው ማለት ነው። በዋናነት ሁሎችም የኮንሶናንት ፊደላቶች ስንት አላቸው? 21 ናቸው ማለት ነው። 5ቱ ቫውል ሲሆን 21 ደግሞ ኮንሶናንት እንለዋለን ማለት ነው። ስለዚህ አሁን እዚህ ጋር ቢ አለ። ቢ እንደ ብ ነው የምታነቡት፣ እንደ ቢ ብላችሁ ሳይሆን እንደ ብ ታነቡታላችሁ። አሁን ብ ስትሉ ከንፈራችሁ ነው የሚወጣ ማለት ነው። በከንፈራችሁ ነው። አያችሁ? ለዛ ነው ለምሳሌ ኤ ስል ግን
ሳምባ ነው የሚወጡት ማለት ነው። ስለዚህ ብ አያችሁት። ሲ ደግሞ ክ ወይም ስ ብለን እናነባለን። እዚህ ጋር ዲ የምትባለው ደግሞ ድ ብለን እናነባታለን። ኦኬ ከዛ እዚህ ጋር ምታት ኤፍ አለች። ኤፍ ደግሞ እንደ ፍ ብለን እናነባታለን ማለት ነው። ፍ እሺን ግ ወይም ጅ። ኤች ደግሞ ህ ብላችሁ ታነቡታላችሁ። ከዛ በመቀጠል ጄ አለ። ጄ ደግሞ ጅ ብለን እናነባዋለን። ኬ ክ ኤል ል ኤም ን እዚህ ጋር ኤን አለ። ኤን ደግሞ እንደ ን ብለን እናነባዋለን ማለት ነው። ኦኬ ከዛ በመቀጠል ፒ አለ። ፒ ደግሞ ፕ። ኪው አሁን ኪው ኩ ብለን የምናነበው ክ ብለን እናነባዋለን ወይ ኩ ብለን እናነባዋለን ማለት ነው። አር ደግሞ ር። ኤስ እንደ ስ። ቲ እንደ ት። ቪ ደግሞ እንደ ቭ። ደብሊው እንደ ው። ኤክስ እንደ ክስ። ዋይ እንደ ይ። ዜድ እንደ ዝ። ስለዚህ እነዚህ አሁን ቫውሎች ከነዚህ ላይ ሲመጡ እንግዲህ ድምፃቸው እነዚህን ድምፅ ይዛል ማለት ነው። አሁን እንዴት እንደሆነ ላሳያችሁ። እንግዲህ ከዚህ ቀጣይ በጣም ወሳኝ ስለሆነ በእንተከታተሉ። እሺ አሁን ቤተሰብ እንግዲህ በዋናነት ይህ በጣም ወሳኝ ፓርት ስለሆነ በደንብ መከታተል ይኖርባችኋል ማለት ነው። እንዴት አድርጋችሁ ማንበብ እንዳለባችሁ ኮንሶናንቶችና ቫውሎች አንድ ላይ ሲዋሃዱ ምን አይነት ድምፅ እንዳላቸው አሳያችኋለሁ ማለት ነው። አሁን እዚህ ጋር ቅድም እንዳየናት ኤም እንደ ም ነበር ያነበብናት፣ እንደ ም። አሁን ኤም ም ብለን ያነበብናት። ስለዚህ የመዘሮችን በሙሉ ለማንበብ ኤም መኖር አለባት ማለት ነው። መሙ ሚማሚ ሚሞ ሚለው ድምፅ እንዲወጣ ኤም መኖር አለባት። ስለዚህ አሁን ኤም ኤ እዚህ ጋር መጣላችሁ። ኤም ኤ ኤምን እንደሆነ ያነበብናት እንደ ም። ከዛ ይህን ደግሞ እንደ አ አንበነዋል። ም አ ም አ ም አ ማ ያዩት ማ። እዚህ ጋር አሁንም ም ኢ። እቺ ኤም ናት። እቺ ደግሞ እንደ ኤ ነው የምትነበበው። ስለዚህ ም ኤ ም ኤ ባን ላይ ምን ሜ ይላል ማለት። ስለዚህ እንን አሁን ም ኤ ብላችሁ ታነቡታላችሁ ማለት ነው። እንቀጥል። ከዛ እዚህ ጋር ደግሞ አሁንም ኤም አለች፣ ከዛ አይ አለች። ስለዚህ ም ኢ ም ኢ አይ ቅድም ስታናነባት እንደ ኢ ያነበብናል። ስለዚህ ሚ ሶስተኛ ድምፅ መስጠት አለበት ማለት ነው። ከዛ መቀጠል ደግሞ አሁንም ኤም አለ፣ ከዛ ኦ እንደ ኦ ነው የምንነበው። ስለዚህ ኤም ደግሞ ም ነው። ም ኦ ም ኦ ሞ ሞ ሞ አያችሁት? ሞ የሚል ድምፅ ሰጠን ማለት ነው። ከዛ ቀጣይ ደግሞ ኤም ዩ ነው። ኤም እንደ ም ነው። ዩ እንደ ኡ ወይም እንደ ዩ ያነበብነው። ስለዚህ እንደ ኡ እናነበዋለን። ስለዚህ ሙ አያችሁት? ሙ የሚል ድምፅ ሰጠን ማለት ነው። ኦኬ አሁን ቀጥል። አሁን ደግሞ ሌሎችን ኤች ብቻዋን እንደማን ነው? እንደ ህን የተነበበችው። ስለዚህ ኤች እንደ ህ ትነበባለች ማለት ነው። ኦኬ እዚህ ጋር አሁንም ኤች ኤ አለ። ኤች ኤ ከላይ እንዳነበበው እንደ አራተኛ ያነበበው እንደ ማ ብለን ያነበበው። ስለዚህ የሀዘር የዚች የሀዘር ምን ይሆናል ማለት ነው? አራተኛ የህዘር የአራተኛ ይሆናል ማለት ነው። ስለዚህ ሀ ማለት ነው። ሀ ምክንያቱም ህ አ አያችሁት? ኤች ህ ናት፣ ኤ አ ናት። ስለዚህ ህ አ ሀ። እንቀጥል። ኤች ኢ ደግሞ ህ ኤ ሄ። አያችሁት? ሄ የሚል ድምፅ ሰጠናል ማለት ነው። ከዛ ኤች አይ ደግሞ እንደ ኢ ነው የሚነበበው። ስለዚህ ሂ እንላለን ማለት ነው። ኦኬ ቀጣይ ኤች ኦ ደግሞ ኤች እንደ ህ ነው የሚነበበው። ኦ ደግሞ እንደ ኦ ነው። ስለዚህ ሆ ይላል ማለት ነው። ሆ
ቀጣይ ኤች ዩ ደግሞ ኤች እንደ ህ ነው፣ ዩ ደግሞ እንደ ኡ ነው። ስለዚህ ሁ ይሰጠን ማለት ነው። ኦኬ አሁንም ደግሞ ቀጣይ እንግዲህ ቢ አለች። ቢ ደግሞ እንደ ብ ነው ያነበብነው። ስለዚህ ብ አሁን የዘሮችን በሙስታነቡ በዚህ ነው የምታነባት ማለት ነው። ለምን በዚህ ጋር የምታዩት እንግዲህ ቢ ኤ አይደል? እዚህ ጋር አሳያችሁ እንግዲህ ብ አ ነው አይደል? ይሄ ብ አ ስለዚህ ብ አ ባ የሚል ድምፅ ይሰጠኛል ማለት ነው። ባ እሺ። አሁንም እዚህ ጋር ይሄኛውንም እዚህ ጋር ምንድነው ብ ኤ ቤ ያችሁት። ከዛ መቀጠል ቢ አይ ደግሞ ብ ኢ ነው ስለዚህ ቢ የሚል ድምፅ ይሰጠኛል። ኦኬ እዚህ ጋር ቢ ኦ ነው ብ ኦ ነው። አሁን እዚህ ላይ ልብ ማለት ያለባችሁ ነገር ABCDEFGHIJK የሚለው አይሰራም። እዚህ ላይ ገባችሁ? እዚህ ጋር የሚሰራው ምንድን ነው? ክፍል 2 የሰራውላችሁ ነው የምትጠቀሙት። ክፍል 2 ቀን 2 ማለት ቀን ዴይ 2 የሰራውት አለ። እሱን ገብታችሁ ማየት አለባችሁ። ከዛ በኋላ ኮንሶናንቶችና ቫውሎችን ማረጋገጥ አለባችሁ፣ ወይ መጀመሪያ ላይ ያየናቸውን እነሱን በደንብ መያዝ አለባችሁ ማለት። ስለዚህ ብ ኦ ቦ ይሆናል ማለት ነው። አሁንም ቀጣይ ደግሞ ብ ኡ ቡ ይላል ማለት ነው። ቡ ኦኬ። እዚህ ጋር ደግሞ ዲ ናት። ዲ እንደ ድ ነው የምትነበበው። ድምጿ ድ ነው። ምንባብ ላይ ስትመጣ ድ ብለን እናነባት። ስለዚህ ዲኤ ሲሆን ደግሞ ድ አ ይሆናል ማለት ነው። ድ አ ዳ አያችሁት? ዳ አሁን እዚህ ጋር እቺ እናንተ እቺ ድ ናት፣ እቺ ኤ ናት። ስለዚህ በዚህኛው መሰረት የደዘር አምስተኛ ትሆናለች ማለት ነው። ዴ ምክንያቱም ድ ኤ ስለሆነ የቫውሏን ድምፅ ስለሚወስድ የእችን ድምፅ ስለሚወስድ ዴ ይሆናል ማለት ነው። እዚህ ጋር ቃል ማለት ነው። ስለዚህ ዴ በጣም ጥሩ። ከዛ ዲ አይ ደግሞ ዲ ይሆናል ማለት ነው። ይኸውት ዲ ሆነ ማለት ነው። ከዛ መቀጠል አሁንም እንታረጋላችሁ ዲ ኦ ነው አይደል? ዲ እንደ ድ ነው የሚነበብ። ድ ኦ ስታረጉት ዶ ድ ኦ በጣም ስታረጉት ዶ የሚል ድምፅ ይሰጣል። ዶ ኦኬ፣ ዶ የሚል ስም ሰጠ ማለት ነው። ከዛ መቀጠል ድ ኡ ዱ ድምፅ ሰጠን ማለት ነው። ኦኬ አሁን ቀጣይ ምንድነው የምታደርጉት? ኤል አለች እዚህ ጋር የምታዩት ኤል አለች። ኤል እንግዲህ እንደ ል ነው የምትነበበው። ስለዚህ እንደ ል ከሆነ የምትነበበው የለዘሮችም እንግዲህ ኤል ኤ ሲሆን ል አ ላ ያችሁት እዚህ ጋር ል አ ላ የሚሰጠን ማለት ነው። ድምጿን ላፕ ካፕ ምናምን እንስታር እዚህ ጋር ደግሞ ል ኤ ሌ አያችሁት? ሌ ሊ ለምንድን ነው ሊ የሆነው ካላችሁ እዚህ ጋር የችኛይቱ እንደ አይ እንደ ኢ ነው የምትነበበው። ስለዚህ ኤል ደግሞ እንደ ል ነው የምትነበበው። ስለዚህ የለዘር ስንተኛ መሆን መቻል አለባት? የአይ ኢ የምትነበበዋ ኢ ሶስተኛ አይደል? አኡ ኢ። ስለዚህ የለዘር ሶስተኛ መሆን አለባት ማለት ነው። ስለዚህ ሊ ሆነች። እኛውም ልክ እንደዛው ኢ እንደ ኤ ስለተነበበች ነው ማለት ነው። አዝጋሚኛው ኤ እንደ አ ነው የሚነበበው። ስለዚህ እንደ አ ሲነበብ ይሄኛው ላ ሚል ድምፅ ይሰጠናል ማለት ነው። አራተኛ ይሆናል ማለት ነው ይሄኛው አ ከሆነ። ኦኬ ከዛ መቀጠል ል ኦ አሁን እዚህ ጋር ኦ ነው ይሄ። ስለዚህ የለዘር መጨረሻ መሆን መቻል አለበት ማለት ነው።
ለው የሚል ድምፅ ይሰጠናል ማለት ነው። ከዛ እዚህ ጋር የምታዩት ደግሞ አሁንም ልኡ ልኡ ሉ ሉ አያችሁ ሉ የሚል ድምፅ ሰጠን ማለት ነው። ኦኬ በውስጥ መስመር መማር የሚፈልጉ በሳምንት 5 ቀን ወይ አንድ ሰዓት እናስተምራችኋለን። እደውሉልን። እንዲሁም ደግሞ ዩቲዩብ ላይክ እና ሰብስክራይብ ፎሎ እያደረጋችሁ በደንብ መከታተል መቻል አለባችሁ። ስሬስ ነው የምላችሁ በወር ውስጥ ማንበብ እንዴት እንደምችሉ እናያለን ማለት ነው። ግን አንድ ክፍልም እንዳያመልጣችሁ። ምክንያቱም አንዱ ክፍል አመለጣችሁ ማለት የዛሬው ይሄ አዲስ ነው የሚሆንባችሁ ማለት ነው። ስለዚህ የመጀመሪያው ጀምራችሁ በደንብ ተከታተሉ። ክፍል አንድ ጀምራችሁ በየቀኑ እንለቀላችኋለን። ኦኬ ቀን 2 ላይ እንዳየነው እዚጋች ስ ብለን ያነበብናት ወይም ደግሞ እዚህኛው ወይም ደግሞ ክ ብለን ያነበብናት ማለት ነው። ስለዚህ ክ ብለናት ሲ ብቻዋን አሁን ክ ተብላ ነው የምትነበበው። ከዛ ሲኤ ደግሞ ምን አይነት ድምፅ ይኖረዋል? ሲኤ የሚባለው ደግሞ ክ ኤ ነው አይደለ? ክ ኤ ነው ካ ሚል ድምፅ ይኖረዋል። አያችሁት? ካ ሚል ድምፅ ያወጣል ማለት ነው። ከዛ መቀጠል አሁንም ሲኢ ነው። ሲኢ ደግሞ ሴ ሚል ድምፅ ያወጣል። አያችሁት? እዚህ ጋር ልብ ማለት የሚገባችሁ ነገር ሲኤ ሲመጣ እንደ ካ ነው የሚነበብ። ሲኢ ሲመጣ ግን እንደ ሴ ነው እንጂ የሚነበብ እንደ ኬ አይነበብ። እሺ ልብ ማለት ያለባችሁ ነገር የሰዘር ሆኖ ነው የሚነበበው። አሁን ሲኢ ሆኖ ሲመጣ የሰዘር ሆኖ ነው የሚነበበው። ልብ በሉ እዚህ ጋር ማለት ነው። እንግሊዝኛ ላይ ሁሌም እንደዚህ ነው ሲመጣላችሁ ሲኢ እንደ የሰዘር ሆኖ ይነበባል እንጂ የከዘር ሆኖ አይነበብ ማለት ነው። ሲኤ ደግሞ እንደ ከ ነው የሚነበበው። ለምሳሌ ካር ስንል እንጠቀመዋለን ማለት ነው። ከዛውንም ሲአይ ስኢ ሲ ደግሞ ምንድነው? ሲአይም እንደ ሲ ነው የሚነበብ ማለት ነው። ኦኬ ከዚህ ጋር ደግሞ ሲኦ ነው። ሲኦ ደግሞ የከዘር ሆኖ ነው እንጂ የሰዘር ሆኖ አይነበብም። ክኦ ነው የምትሉት። ክኦ ኮ ክኦ ኮ ኮ ብለን ነው የምናነበው እንጂ ሶ ብለን አናነበውም። እሺ አይዋ ኮ ብለን ነው የምናነበው ማለት ነው። በጣም አሪፍ። አሁን እዚህ ጋር ሲዩ አለ። ሲዩ ደግሞ እንደማን ነው? እንደ ኩ ነው። ኩ ነው የምናነበው። ሲዩ ኩ ብለን እናነበዋለን ማለት ነው። ኦኬ በጣም ጥሩ። እዛ እዚህ ጋር የምታዩት ኤን አለች። ኤን ደግሞ እንደ ን ነው የምናነባት። ኤንን እንደማን ነው የምናነበው? ጀስት እንደ ን ብለን እናነባዋለን። ኦኬ ኤንን ን ብለን እናነባዋለን። ከዛ ኤንኤ ሲሆን ደግሞ ና ብለን እናነባዋለን። ና ብለን እናነባዋለን። ና ኤንኢ ደግሞ ምንድነው የምንለው? ኔ እንለዋለን። ንኤ ኔ ማለት ነው። ኔ አዛ ንኢ ኒ። ስለዚህ አይ ኒ ነው የምንለው። ኒ አዩት። እዚህ ጋር አሁን ኒ ብለን ነው የምናነበው። ኒ አያችኋት? ኒ ናት ይቺ ማለት ነው። ኒ ብለን እናነባዋለን። ከዛ ኤንኦ ደግሞ ንኦ ኖ ማለት ነው። ኖ ከዛ ኤንዩ ደግሞ ኤን እንደ ን ነው የምትነበብ። ኑ ብለን እናነባዋለን ማለት ነው። ኦኬ ከዛ መቀጠል አሁንም እዚህ ጋር ኤፍ አለ። ኤፍ ደግሞ ፍ ተብሎ ነው የሚነበበው። ኤፍ ምን ነው አልኳችሁ? ፍ ብላችሁ ታነቡታላችሁ። ስለዚህ ኤፍ ፍ ብለን ካነበብ ነው ኦኬ። ኤፍ ኤ ሲሆን ደግሞ ፋ ይሆናል ማለት ነው። ፋ ምክንያቱም ፋ ኦኬ። ፌ አሁንም ፊ ኦኬ። አሁንም ፎ እሺ። አሁንም ደግሞ ፎ እንለዋለን ማለት ነው። ከዛ ፉ ብለን እናነባዋለን ማለት ነው። ኦኬ ቀጣዩንም የፐን እንደማን የምናነባት? እንደ ት ነው የምናነባት ማለት ነው። ስለዚህ ኤ ደግሞ አ አዛች ታ ኤ
ሄ ፍ ኢ ፍ ኢ ሂ ቲ ት ኦ ቶ ቶ ቶ ት ኡ ቱ ቱ ቱ ኦኬ። ዋይ ደግሞ እንደ ይ ነው የምናነበው። ይ ብለን እናነባለን። ስለዚህ ዋይ ይ ይ አ ሲሆን ያ ይ አ ሲሆን ያ አያችሁት? ያ የሚል ድምፅ ያመጣል ማለት ነው። ይ ኤ የ ኢማጂን የ የሚል ድምፅ ያመጣል። የ ይ ኢ ይ ይ ይ ኦ ይ ኦ ዮ ይ ኡ ዩ ዩ ኦኬ። ከዛ አሁንም ደግሞ ቪ ደግሞ እንደ ቭ ብላችሁ ታነብታላችሁ። ስለዚህ ቪ ኤ ሲሆን ደግሞ ቫ ማለትም ቭ አ ቫ ቭ አ ቫ የሚል ድምፅ ያመጣል ማለት ነው። እዚህ አሁንም ቭ ኤ ቬ ቭ ኤ ቬ አያችሁት? ቬ የሚል ድምፅ አወጣ ማለት ቭ ኢ ቪ ቭ ኢ ቪ ኦኬ። ቭ ኦ ቮ ቭ ኦ ቮ ቮ አሁንም ቭ ኡ vu ቭ ኡ vu ኦኬ። ከዛ በመቀጠል አሁን ደግሞ ጄ አለ። ጄ ደግሞ እንደ ጂ ነው የሚነበው። ጂ ብለን እናነባዋለን። ጄ ኤ ማለት ምን ነው? ጃ ጅ እዚህ ጋር የምታዩት ጅ አ ጃ ጅ አ ጃ ጅ ኤ ጅ ኤ ጄ ጅ ኤ ጄ ጄ አያችሁት? ጄ ብለን እናነባዋለን። አሁንም እዚህ ጋር ጂ አይ ጂ አይ ጂ ጂ ኦ ጆ ጆ ጂ ኡ ጁ ጁ እንለዋለን ማለት ነው። አሁን እዚህ ጋር የምታዩት ደብሊው እንደ ው ነው እናነባት። ደብሊውን ው ብለን እናነባታለን። ስለዚህ አሁን ደብሊው ኤ ሲመጣ ወይ ደግሞ ው አ ዋ ው አ ዋ ው ኤ ይላል። እዚህ ጋር አሁን ው ኤ ይላል። ዌ ዌ ዌ ው ኢ ዊ ዊ ዊ ው ኦ ዎ ያችሁት ዎ የሚል ድምፅ ይሰጠናል። ው ኡ ው ው እናገኛለን ማለት ነው። በጣም አሪፍ። አሁን ቀጣይ ዜድ አለ። ዜድ ደግሞ ዝ ብለን የምናነበው። ስለዚህ ዝ ብለን እናነባዋለን። ዜድ ዝ አ ዝ ዝ አ ዛ ዝ አ ዛ ዛ አያችሁት? ዝ ኤ ዜ ዜ ዝ ኢ ዝ ዚ ዚ ዝ ኢ ማለት ዚ ነው ማለት ነው። ኦኬ ዝ ኦ ዞ አያችሁት? ዞ ዝ ኡ ዙ ዙ እንላለን ማለት ነው። ከዛ ጋር አሁን ደግሞ ጂ ደግሞ እንደ ግ ነው የሚነበበው። ግ ብለን እናነባዋለን። ጂ ግ። ስለዚህ ግ ግ አ ጋ አያችሁት? ግ አ ጋ ጋ ግ ኤ ጌ ጌ እሺ ግ ኢ ጊ ጊ ግ ኦ ጎ ጎ ግ ኡ ጉ ጉ ላላችሁ ማለት ነው። አሁን በመቀጠል ደግሞ እዚህ ጋር ጄ አለ። እዚህ ጋር ጄ ደግሞ እንደ ጂ ነው የሚነበበው። ጂ ብለን እናነበዋለን። አሁንም
ጅ አ ደግሞ ጅ አ ጃ ጃ ጅ ኤ ደግሞ ጄ ጄ ጅ ኢ ደግሞ ጂ ጅ ኦ ደግሞ ጆ ጆ ጅ ኡ ደግሞ ጁ እንላለን ማለት ነው። ከዛ መቀጠል አሁን እዚህ ጋር እነዚህን ሌተሮች እንዳያችኋቸው በዚህ መልኩ በደንብ ከያዛችሁ በቃ ቀጣዩን ደግሞ ነገር ደግሞ እነዚህን ደግሞ እንዴት አድርገን አገጣጥመን እንደምናነባቸው እናያለን ማለት ነው። እንግሊዝኛ እንዴት አድርጋችሁ በቃ ኢቭን እነዚህን በደንብ መቻል ነው የሚጠበቅባችሁ ማለት ነው። እናንተ በየቀኑ መከታተል ነው የሚጠበቅባችሁ። እነዚህ እዚህ ጋር ያያችኋቸውን ዛሬ በደንብ አንድ ባንድ አስታውሳችሁ መያዝ አለባችሁ። ከዛ ውጭ ያለው ቀላል ነው ማለት ነው። አሁን ኮንሶናንቶች ወይም ደግሞ ቫውሎች እና ቫውል እና ኮንሶናንት ልዩነታቸው ቫውል የሚባለው ሌተር አሁን በነፃነት ነው ሲወጣ የሚወጣው። ነገር ግን ኮንሶናንት የሚባለው ግን በከንፈር በምላስ እንዲሁም ደግሞ በተለያዩ በተናጋ በጥርስ በእንደዚህ ምክንያት ነው የሚፈጠር ማለት ነው የሚወጣው ማለት ነው ኮንሶናንት የምንላቸው ማለት ነው። ነገር ግን እንትኖች ግና እነዚህ ኮንሶናንቶች እንደዛ ነው የሚወጡት። ቫውሎች እዚህ ጋር እንታያቸው ቫውሎች ግን በነፃነት ነው የሚወጡ ማለት ነው። እነዚህ ኮንሶናንቶች ግን በተናጋ በጥርስ እንደዛ ነው ድምፆች የሚፈጠሩት ማለት ነው። ለምሳሌ በ ክ ድ ስል ያችሁት በጥርሴ ነው። አሁን ብ ስል በከንፈሬ ነው። ክ ስል ድ ፍ ግ ህ ጅ ክ ል እያሉ ስል እንደዛ ነው የሚፈጠሩት። እነዚህኞች ግን አ ኤ ኢ ኦ ኡ አያቸዋቸው ምንም በነፃነት ተስፈንጥሮ የሚወጡት ማለት ነው። አሁን ሌላው የሚለያዩበት አሁን ቫውል የምንላቸው እነዚህ ቫውሎች እዚህ ጋር የምታዩቸው እነዚህ ቫውሎች ማለት ነው። እነዚህ ቫውሎች የሚመሰረቱት ምንድነው? የቃላት መሰረት ናቸው። ቃልን ለመመስረት እነዚህ ያስፈልጉናል። አንድ ቃል ለመመስረት በቃ እነዚህ ከሌሉ በምንም ታምር ቃል ሊሆን አይችልም፣ እንደ ቃልም ሊነበብ አይችልም ማለት ነው። ስለዚህ የቃል መሰረት ናቸው ማለት ነው። እነዚህ ቫውሎች የቃል መሰረት ናቸው። እነዚህኞች ኮንሶናንቶች ደግሞ ኮንሶናንት ደግሞ ምንድናቸው? ከአናባቢ ጋር ማለት ከቫውሎች ጋር ተጣምረው ነው። ገና ከአናባቢ ጋር ተጣምረው ምን ነው የሚሰጡ? ቃል ነው የሚመሰረቱት። ቃል ይመሰረታል ማለት ነው። ስለዚህ እነዚህ ጋር ተጣምረው ቫውሎች ከነዚህ ጋር ይጣምራሉ። ስለዚህ ሲዋሃዱ ቃል ይሰጣሉ ማለት ነው። በሚቀጥለው ደግሞ እነሱን በደንብ እናያለን ማለት ነው። እነዚህኞች ምን አላቸው? እነዚህኞች 21 ሲሆኑ እነዚህኞች ደግሞ 5 ናቸው። ቫውሎች 5 ናቸው፣ ኮንሶናንቶች 21 ናቸው ማለት ነው። ስለዚህ በሚቀጥለው ቪዲዮ ደግሞ እንዲደርሳችሁ ላይክ እና ሰብስክራይብ እያደረጋችሁ የደወል ምልክቱን እየነካችሁ ተካተሉን። ነገ ደግሞ በሚቀጥለው ነገር ደግሞ እንለቅላችኋለን። የዛሬ ትምህርታችን ይህን ይመስላል። እስኪ ስለተከታተላችሁ ከልብ አመሰግናለሁ። በያላችሁበት ሰላማችሁ ይብዛልኝ። ሀሳብ አስተያየት ካላችሁ ታች ኮሜንቱ ላይ ጻፉልኝ። ማስተካከለው ነገር ካለም አስተካክላለሁ ማለት ነው። ቸር ቆዩልኝ።